ይቺ በምስሉ ላይ የምታዩት እህታችን ያሳደገቻትን የ6 ዓመት ህፃን ልጅ በመግደል እንዲሁም የማምለጥ ሙከራ በማድረግ የደረሰባትን ሰቆቃና የደረሰባትን ችግር ሙሉ መረጃ ይዤላችሁ መጥቻለሁ። ውድ ቤተሰቦቻችን ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ይቺ በምስሉ ላይ የምታዩት እህታችን ወደ ሳውዲ አረቢያ ከተሰደደች 7 ዓመቷ ነው። ለመጀመሪያ ጊዜ የተሰደደችበት ቤት ኮንትራት ሆና ነው የምትሰራው። ይቺ ደግሞ በምስሉ ላይ የምታዩት ህፃን ልጅ የ6 ዓመት ህፃን ልጅ ናት ማለት ነው። እንግዲህ ይቺ የ7 ዓመቷ ሰራተኛ ናት ያሳደገቻት ማለት ነው። ሰዎቹ ባልና ሚስትና 2 ልጆች ናቸው ያሏቸው። ይቺ የ6 ዓመቷ ህፃን ልጅ እና የ8 ዓመት ወንድ ልጅ አላቸው ማለት ነው። እንግዲህ በዚህ መሀል በ7 ዓመት መሀል እንግዲህ የማያግባባ ነገር፣ ክፍተት፣ አንዳንድ ነገሮች ይፈጠራሉ። ነገር ግን ምንም ነገር ቅሬታ ሳታቀርብ 7 ዓመት ሙሉ ቤታቸው እንደ ፋሚሊ ሆና ሰርታለች ማለት ነው። እንደ ፋሚሊ ሆና ሰርታለች። ይችን 6 ዓመት የሆናትን ህፃን ልጅ ሙሉ ኃላፊነት ወስዳ እሷ ናት የምታሳድጋት። እንዲሁም ጽዳት ታጸዳለች። የምግብ ሰራተኛ ደግሞ እራሷን ችላ ሌላ ሰራተኛ አለች ማለት ነው። ከጊዜ በኋላ ያቺ የምግብ ሰራተኛ ወደ ሀገሯ ትሳፈራለች። ወደ ሀገሯ ከተሳፈረች በኋላ የህፃኗ ሰራተኛና 2 ልጆች ባልና ሚስት ናቸው እቤት ውስጥ የቀሩት። አንድ ቀን ግን በዚህ አጋጣሚ ባልና ሚስት ስራ ሄደዋል። ባልና ሚስት ስራ ሄደው ወንዱ ልጅ ትምህርት ቤት ሄዷል። ያቺ ሴት የ6 ዓመት ህፃን ልጅ ያን ቀን ትምህርት ቤት አልሄደችም ነበርና መጸዳጃ ቤት በገባችበት ቅጽበት ምንም ነገር የተደረገ ጠብ የለም፣ ያከራከራቸው ነገር የለም። ነገር ግን ልጅቷ ሰራተኛዋ ያችን ልጅ ገብታ ሻወር ቤት ያልተባለ ነገር አድርጋ ልጅቱን ገላታለች። የተለያየ ቦታ በመውጋት ገላት። ሰራተኛዋ ደግሞ ለማምለጥ ሞክራለች። ምክንያቱም ቤት ውስጥ ምንም አይነት ሰው የለም፣ ካሜራ የለም። ልጅቱ ለማምለጥ ስትሞክር በር ላይ ካሜራ አለ። በር ላይ ያለውን ካሜራ ሴትየዋ ስታይ ልጅቷ ቆሻሻ የምትጥል ነው የመሰላት እና ምንም አልባነነችም ማለት ነው። ስራ ቦታ ሆና ወዳው ልጅቷ ሰራተኛይቱ በወጣችበት ቅጽበት ወንዱ ልጅ ከትምህርት ቤት ሲመለስ ቤቱ ሙሉ ደም በደም ነው። ከሽንት ቤት ሳሎን ድረስ፣ ከሳሎን ኩሽና ድረስ እንዳለ ደም ነው። ከዛ ልጅየው ደንግጦ ሰራተኛይቱን ይጣራል። ሰራተኛይቱ ሲጣራ አልሰማችውም። ምክንያቱም የለችም፣ አምልጣለች ማለት ነው። ቀጥታ ወደ ሻወር ቤት ነው የገባው ልጁ ልብሱን ለመቀየር ማለት ነው። ወደ ሻወር ቤት ሲገባ ያየውን ነገር ማመን ያቃተው። እንግዲህ በ8 ዓመት እድሜ የእህቱን አስከሬን ማየት ማለት፣ እህቱ በደም ተለውሳ ማየት ማለት በጣም ከባድ ነው። ያኔ ልጁ እየጮኸ ወደ ውጭ ወጥቷል። ወደ ውጭ ወጣው ከነሱ ቤት አካባቢ የአጎትየው ቤት ስላለ ወደዛ ሊሄድ ነው የሚያመለክተው ልጁ ማለት ነው። እየጮኸ ከግቢ ሲወጣ ሴትየዋ በካሜራ እያየች ነው። አሁንም ቀጥታ ሰራተኛዋ ጋር ትደውላለች። ሰራተኛዋ ጋር ስትደውል ሰራተኛዋ ቤት ውስጥ የለችም፣ ስልክ አታነሳም። ደጋግማ ስትደውል አታነሳም። ልጁ ስልክ የለውም፣ ህፃኗ ልጅ ስልክ የላትም። መንደር ትደውልና ልጁ ወደ እናንተ እየመጣ ነው ብላ መንደር ያሉትን ሰዎች ታስጠነቅቃቸዋለች። እሷም ከስራ ቦታ ቶሎ ብላ ትመጣለች። ስትመጣ ያየችውን ነገር ማመን ያቃታት። ልጇ እዛ ጋ ሞታለች። ያኛው ልጅ እዛ ጋ በፍርሃት ይንቀጠቀጣል። ሰራተኛዋ የለችም። የተፈጠረውን ነገር ምንም የምታውቀው ነገር የላትም። ቀጥታ ወደ ፖሊስ ነው የደወለችው። ወደ ፖሊስ ከደወለች በኋላ ልጅቷ የሚገርማችሁ ነገር ሴም ካርዷን አልጣለችውም። የዋህነት ማለት ነው። አንደኛ ሴም ካርዷን አልጣለችውም፣ ሁለተኛ ደግሞ ህጋዊ ናት። ሙሉ መረጃ አላቸው ስለሷ ማለት ነው። ልጅቱን ወዳው ኢጃዛ ቤት ሳትገባ ነው በፖሊስ ቁጥጥር ስር የዋለችው። በፖሊስ ቁጥጥር ስር ዋለች። ልጅቱም ወደ አስከሬን ምርመራ ሄደች። ሰራተኛዋም ወደ ፖሊስ ጣቢያ ሄደች። ያለውን ነገር ስትጠየቅ ምንም ሰራተኛይቱ ምንም አይነት መልስ አትሰጥም። ሴትዮዋ ደግሞ ሲጠይቋት እኛ እስካሁን ድረስ ምንም ቅሬታ ያየንባት ነገር የለም፣ ከሷ ጋርም አልተጣላንም። ሲጀመር እኔ ሰራተኞች 2 ናቸው። አንደኛዋ ሰራተኛ የምግብ ሰራተኛ ለ2 ወር ለረፍት ሄዳ ነው ብላ ለፖሊሶቹ ታስረዳለች ያለውን ነገር ማለት ነው። ፖሊሶቹም
ልጅቷን ሰራተኛይቱን ሙሉ ምርመራ ሲያደርጉላት ምንም አይነት የአእምሮ መጨናነቅ ምንም አይነት በሽታ የለባትም። ልጅቱ ግን ከዋለች ካደረች በኋላ የአእምሮ ጭንቀት አለብኝ፣ እኔ አእምሮዬን በተጨናነቁ ሰዓት ነው እንደዛ ያረኳት እንጂ ያሳደግኳት ልጅ እንደዛ አላረግም ነበረ ብላ መልስ ሰጥታለች። ነገር ግን እንትኖቹ ሐኪሞቹ ልጅቷን ሲመረምሯት ምንም አይነት በድንገት የተደረገ ነገር አይደለም፣ ሆን ተብሎ ታስቦበት የተደረገ ነገር እንደሆነ በተለያየ ቦታ ነው የወጋቻት በስለታማ ነገር ነው። ስለታማ ነገር ደግሞ መጸዳጃ ቤት ውስጥ ሊኖር አይችልም። መጸዳጃ ቤት ውስጥ ምንም አይነት ስለታማ ነገር የለም። ሆን ብላ ከኩሽና አንጥታ ልጅቷን እንደወጋቻት እንደገደለቻት ያሳያል ማለት ነው። ልጅቷም ምንም አይነት ማስተባበያ ብትሰጥም አንደኛ የሳውዲ ሕግ ነው፣ ሁለተኛ የገደልክን ግደል ነው እና የሚባለው። ልጅቷ የሞት ፍርድ ተፈረደባት፣ ሰራተኛዋ ማለት ነው። የ6 ዓመቷም ልጅ ሞተች። ያኛውም ልጅ የ8 ዓመቱ ልጅ የአእምሮ ታማሚ ሆነ ማለት ነው። ምክንያቱም ለመጀመሪያ ጊዜ ሲገባ ደም አይቷል። ከዛም ደግሞ መጸዳጃ ቤት ሲገባ እህቱ ተዘረራ። እንደዛ ያ ሁሉ ደም አይቶ የአእምሮ በሽተኛ ባይሆን ነበር የሚገርመው ማለት ነው። እና እህታችን የሞት ፍርድ ተፈረደባት። ህፃኗን ልጅ በቢላዋ እንደገደለች እሷን በሰይፍ እንድትገደል ትዕዛዝ ተሰጠ። እህታችን አሁን ላይ አንደኛ ከቤተሰቦቿ አልሆነችም፣ ሁለተኛ 7 ዓመት ሙሉ እየለፋችበት ገንዘቧ ባከነ። የህፃን ልጅ ህይወት ቀጠፈች፣ እሷን በደም ተጨማለቀች። አስቡ፣ በምድር ላይም ተሰቃይታ በፈጣሪዋም ጋር ተሰቃይታ አረፈች። እና አንዳንድ ጊዜ ብዙ ጊዜ የአእምሮ ጭንቀት ይይዘናል፣ ጭንቅላታችን ትክክል አይደለም፣ ስንጨናነቅ ራሳችንን ያመናል እያል ብዙ የምናስብ ልጆች ከእንደዚህ አይነት ነገር ብንጠነቀቅላለሁ። እኔ እንደማስበው ወይ ሰዎቹ በድለዋታል ወይ ደሞዝ አንሰጥም ብለዋል። በቃ ከፍተኛ በደል ካልደረሰባት በስተቀር ድንገት ተነስታ ያሳደገቻትን ልጅ ለመግደል እንዴት ትሞክራለች? አይደለም ያሳደጋችኋትን የመንደር ልጅ ራሱ እንዴት ነው የሚያሳሳችሁ? እና ውድ ቤተሰቦቻችን ከእንደዚህ አይነት ነገር እንጠንቀቅ፣ ራሳችንን እንጠብቅ። እሱ አሁን እነሱን ጎዳሁ ብላ ራሷ ናት የተጎዳችው። ይሄን ያህል ዓመት በስደት ተሰቃይታ እንዲሁም ደግሞ በህይወት ሳትኖር መቅረቷ ለቤተሰቦቿም ለዘላለም እሳት የሆነችው ማለት ነው። ከእንደዚህ አይነት ነገር ራሳችንን እናረቅ። አንድ ቤት ውስጥ ገብተን ካልተመቸን አልተመቸንም ብለን መውጣት። ቤት ውስጥ የተለያየ ክፍተት ካየን አንችልም እዚህ ቤት ውስጥ ብለን ስራም ከበዛብን ሰዎቹን ጋር ካልተስማማን ደሞዝም አልሰጥም ካሉ ነገሮችን አመቻችተን ከዛ ቤት መውጣት ነው እንጂ ያለብን እንደዚህ ያለ ከባድ ነገር ማድረግ የለብንም እላለሁ። ውድ ቤተሰቦች ሁላችሁም ሀሳብ አስተያየታችሁን አስቀምጡልኝ። በእርግጥ በምሰራቸው ቪዲዮዎች ከየት እያገኘሻቸው ነው እያላችሁ ብዙዎቻችሁ ኮመንት ላይ ታስቀምጡልኛላችሁ። ታሪኮቹ በቴሌግራምም ፔጅ ላይ አሉ፣ በፌስቡክም ፔጅ ላይ አሉ ማለት ነው። ያው ዩቲዩብ ላይ የምንለቀው የተለየ ነው። እዛ ጋር ፌስቡክ ላይ የምንለቀው በጽሁፍ ነው። ሁሉም እንትኑን ደረጃውን በጠበቀ መልኩ ነው እንጂ ዝም ብሎ ከምድር ተነስቶ አንድ ታሪክ አይወራም ወይም ተፈጥሮ አይወራም። የሆነ ነገር ነው ይዘን የምንመጣው ብላችኋለሁ። ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። በሌላ ቪዲዮ እስከምንገናኝ ባይ ባይ።